እስካሁን ከባርኮት ጋር እናት ሀገር ነበርሽ። በቃ ቀለድክ። በቃ ተረጋጊና መላይጣ። እሺ አንቺ ሰንካለ ወዲህ ነው ሰንከል እያልሽ የምትሄጂው? አሹዬ አሀ ደግሞ ወደ እኔ ዞርሽ። አንቺ ከዴቭ ጋር ምን ለማድረግ እየሞከርሽ ነበር? ዴቭን ተውና አሹዬ ተነስ፣ በቃ ረፈደብኝ። ወየት ነው? ዛሬ ክላስ አለኝ። ታዲያ እኔ ምን ላደርግሽ? አሹ ደግሞ እያወክ ለምን ታዝገኛለህ? እማዬ ነግረህ የለም? አይ የለም የኔ እናት እትዬ ያሉት እኮ የሚከታተልሽ የሚጎነትልሽ ካለ ነው ያሉት። አሹ ደግሞ እያወክ ዳኒ መች ዝም ይለኛል? እየተከታተለኝ እኮ ነው። አይ ፍቅር፣ እንደው ከልቤ እኮ ነው ኩርኩር የምታደርግ። የምር መኝታ ቤት ጎትተሽ በራስሽ ፍቃድ እያስገባሽ ተከታተለኝ ማለት ትንሽ አይከብድም? ኧረ አሹ አትጩህ፣ እማዬ ትሰማለች። የኔ እናት እንዳይሰሙሽ ከፈለግሽ ቀጥ ለጥ ብለሽ ሂጂ። ቆይ እኔ የምን ቤት ነኝ በአንቺ ጉዳይ ውስጥ ልቅም ያደረገኝ? እማዬ ተጣሪ ምን አገባኝ? ይኸውልሽ ፍቅር፣ ለራስሽ ነው ጦሱ የሚተርፍሽ። ኧረ ዳኒ ሲገባ አንተ የት እንደነበርክና ማን እንዳስገባው በዛው ትነግራታለህ። ምን ይመስላል? ኧረ እንደዛ ነው። አንተ አላርፍም ካልከው። አሹ። አቤት እትዬ። ምንድን ነው የምትጨቃጨቁት? ምንም እትዬ፣ ዝም ብለን ነው። ማሚዬ አሹ ክላስ ላይ ደርሰኝ ነው እንዴ? እስካሁን የሚከታተሉች ሰዎች አሉ እንዴ? አዎ እማዬ አሉ። ብቻዬን መሄድ አልችልም። አሹ በል ሂድና ድርሳት። እኔማ ከሮማን ጋር ሆነን ለሊን እናያታለን ብዬ ነበረ። እሺ እትዬ፣ ቶሎ እመለሳለሁ። እንዴ ስመለስስ? አሹ በል አንተ ከፍቅር ጋር ሂድ፣ እኔ ብቻዬን እሄዳለሁ። ሮማን እዚሁ ትሁን፣ ሩታም ደግሞ የት እንደሄደች አላውቅም። በቃ ሂዱ እናንተ። ይሻላል እትዬ። አዎ ተባልክ እኮ አሹ። አዎ ወዴት እየሄድሽ ነው? ወደ ቤት። ቅር ካላለሽ ቤት ከመግባትሽ በፊት ሻይ ቡና ብንል። አልገባኝም። ለምን ጉዳይ ነው ሻይ ቡና የምንለው? ያው አንዳንድ ነገሮች ለማውራት፣ ለመግባባት፣ ለመታወቅ ያክል። አይ ከተማውን ያን ያህል ስለማላውቀው ሌላ ቀን ከአቤ ጋር እንላለን። እሱንም እኮ ጋብዘዋለሁ፣ በሌላ ፕሮግራም ጋብዘዋለሁ። ግን አሁን እኔና አንቺ እንድንገናኝ ይፈልጋል። አይ ዳኒ ሌላ ቀን ይሁን። ማነው ዝባ? ምን እያደረክ ነው አንተ? ዳይመንድ ምን ፈልገህ ነው ከእሷ ጋር እንደዚህ ቆመህ የምትወሩ? ምን ሳረጋየኝ? ደመቀ ተረጋጋ። ምን እያደረክ ነው? እኔ አንቺን ሂድ። ምንም እኮ አላረገም ዳይመንድ። እንዴት እንደዚህ ታደርጋለህ? ምን ነክቶሃል? ቆይ ይደነስ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁ በሰላማችሁ ብዝዝት በሌለኝ ሰራተኛ አዳይ ክፍል 167 ይዤላችሁ ቀርብ ያለውኝ። እንግዲህ አሹ የሩታን እንግዲህ አበባ ሰጣትና እንግዲህ አሹ ምን የሆንክ ነው ትለዋለች። እሺ እና ወደዚህ ተጠጋ። ወዴት ነው የምጠጋ? እጅህን ስጠኝ ትለዋለች። ሮሚ ማለት ነው። ከዛም በኋላ ምን ይሰማሃል ስትለው ጊዜ ያው የልብ ምትነዋ። እሺ ሮሚ እኔ ደስተኛ ልሆን ልከፋ ልዘን ምንም ነገር አይሰማህም እንዴ? ልጨነቅ ምንም ነገር አይሰማህም? በልብ ትርተይ ብቻ ምንም ነገር የነገረህ ነገር የለም። ስለዚህ እኔ ልብን ስላዳመጥከኝ ልረዳህ የምችለው ነገር ምንም ነገር የለኝም እስካን ነገርከኝ ድረስ ትለዋለች ሮሚ። አሹ የሰው ልጅ እኮ እንደዚህ ሲስቅ ሲጫወት እኮ አይቶ ደስተኛ ነው ብቻ ማለት አይደለም። ደስታው ፊቱ ላይ ሲነበብ ነው አይደለም ማየት ምን ፈልጎ ስናይ ብቻ ነው። እኔም ላንተ ስሜት ለመረዳት ከልቤ መፈለግ ይኖርብኛል። አልፈልግህም ያልሽኝ ነው ሮማን? አላልኩም አሹ፣ እኔ እንደዛ ማለት አልችልም። አንተ ወንድሜ ነህ። በስኬቴም በሐዘኔም ጊዜ ታስፈልገኛለህ። የመጠንበት ነገሮታችሁ እኔና አንተን አስተሳስሮናል። ስለዚህ እርስ በራሳችን እንፈላለጋለን። ታዲያ የምትፈልጊኝ ከሆነ ለምን ነው የማትረጂኝ? ስላልፈለኩ እኔ በቃ እንደዚህ ተመችቶኛል አሹ። አሃ ገባኝ። አንቺ ለራሴ ስሜት ነው የምታስቀድሚ። አረ ራሴ ትቼ አንተ ባስቀድም አሁን የምትወዳት ሮማን ልትወደህ ትችላለች። ብዙም እንዲገባህ አትሞክር አሹ፣ ተረዳኝ። ታውቃለህ እኔ ሁሉም ነገር አውቃለሁኝ ያለች ሮሚ ያሹ ሁሉም ነገር ትነግረዋለች። ይኸው ልክ አሹ ስትለው ከዛ ዴቭ ከደረጃ ላይ እየመጣ ነበረ። ከዛ አጠገባቸው ቆመና እንዴት ናችሁ? ምን ነው ዝም አላችሁ? በጣም ይቅርታ ዴቭ፣ እንዴት ነክ? ችግር የለውም እንዴት ነሽን? እንግዲህ እያለ አሹ ግን በሰላም ነው ዴቭዬ? በሰላም ነው ደውዬው እያለው አታስብ እያለው ይገኛል አሹ ማለት ነው። እሺ በሉ በቃ ደህና ዋሉ እያለ አሹ ዴቭም ወደ አዳይ ያመራል ማለት ነው።
ሮማን እና አሹ እንግዲህ አበባው እንደሰጣት ቁጭ ይላል። ቅምጥል እንግዲህ ማዘሯ ዛሬ በጣም ደስ ብሎኛል፣ ሄደን ስላየናት በጣም ደስ ብሎኛል። አየሽ ልጄ ሰው መረዳት የታሰረውትን መጠየቅ እንዴት ደስ እንደሚያስተኝ አየሹ። በፊትም ሀሳቤ እንደዛ ነበረ፣ ግን ወደፊት ነገሮች ሲተስተካከሉልኝ ነገሮችን ሄጄ ሰው መጠየቅ እፈልጋለሁ። ሰው መሆን ብቻ በቂ ነው። ያለ ገንዘብ እንዴት ይሆናል? ማለት የሚበሉት ነገር ካሰጠናቸው እንዴት ይሆናል? ያኔ እኔ በታመሙ ሰዓት ለሊየ ገንዘብም እንግዲህ ነገር ግን እንዲቀየር አረዳቸኝ። አልገባኝም። አንድ የታመመ ሰው የተቸገረ ሰው ማንኛውም ሰው ገንዘብ እየወረወረለት መሄድ አይደለም። ታዲያ ምን ማድረግ ይቻላል? ያ ሰው ከነበረበት መውጣት፣ ችግሮችን መስማት፣ መረዳት፣ እንዲቀየር መጣር፣ ነገሮችን ማስተካከል፣ እንግዲህ በምክርም ሆነ ካጠገቡ መቆም። የዛሬ ሰው ችግሩን እንግዲህ የማታ ምግብ አብስለሽ ከምሰጪው የሚበልጥ ጾሙን አድሮ ጾሙን ውሎ ነገ ጠዋት የሚውለው ነገር ከመድረት የበለጠ ምንም ነገር የለም። ስለዚህ ላንቺ ምግብ ምናምን ጠቃሚ ያልነበረ ማለት ነው። አይ ያደረግሽልኝ ነገር ሙሉ በሙሉ አልጠቀመኝም አይደለም። ቅምጥልዬ ተባረኪ የኔ ልጅ። ያኔ እኮ በየቀን ምታመጭልኝ ነበረ፣ ነገር ግን ለመኖር ያክል እንጂ የነገ የሚጠቅመኝ ነገር አልነበረም። ለዚህ ነው ሌልዬ ምወዳት። እንዴት እሷ ከእድሜ በላይ አዋቂ ናት። ቅምጥል ሰው ለመርዳት ነገር አጠብቂ። ልክ ነሽ፣ ጓደኛዬ ናት። ታውቂያለሽ፣ የሚያስደስት ከወተት ኩላት በላይ የኔ ውብ ሆና መገኘት ነው ትላለች። ከዛ ባቡሬ ሲመጣ የማን ወሬ ያወራችሁ ነው? የእናንተና የልጅ እና አትቀላቀሉኝም? አይ ወንድሜ የሴቶች ጉዳይ ነው፣ አንተ አይመለከትህም። አረ እንደዚህ ምስል ተደመረ እንዴ? የኔ ልጅ እንዴት ነሽ? ትላለች የፍቅር እናት። ለምለም ለመጠየቅ ሄዳ ሁሌ እመጣለሁ ብዬ ሳስብ አልተመቸኝም፣ በጣም ይቅርታ። ኧረ እትዬ ችግር የለውም፣ አሁን በጣም ደህና ነኝ፣ እግዚአብሔር ያክብርልኝ። እንኳን ደህና ሆንሽልኝ ልጄ። አደይ ምን ነው ቤት መምጣት ተውሽኝ? ለምንድን ነው የቀረሽው? አው እትዬ በጣም ይቅርታ፣ በሌሊ ጉዳይ ተጨንቄ ስለነበረ ነው። ቢሆንም የኔ ልጅ ደግሞ ከዴቭ ጋር በምንድን ነው የተጋጫችሁ? ምንድን ነው ምን ሆናችሁ? ኧረ ምንም አልተፈጠረም፣ አትዋሺ። ዴቭ ሁሉም ነገር ነግሮኛል። ምን ነገሮት እትዬ? ያው በሌሊ ምክንያት እንደተጨነቅሽና የሱ ጊዜ እንደሌለሽ ነግረሽዋል። ኧረ እትዬ እኔ እንደዛ ማለት ያነበረ። ታዲያ እንዴት ነው አዳይ? አንቺ እንዴት ነው ያሰብሽው? በሰዓቱ በጣም የተጫነኝ ነበረ፣ እኔ ጨንቆኝ ነበረ። የእኔ ጭንቀት ቀለል ለማድረግ እሱ ለሰርግ ስለነበረ የሚያወራኝ የሰርግ ሳስብ እንግዲህ እሱማ ልክ ነሽ፣ ግን ከሱ አንቺ ተሽለሽ መገኘት ነበረብሽ። ዴቭ አንቺ ሚስቱ ለማድረግ በጣም ጓጉተዋል። ለአንተ ቦታ የለኝም ስትዩ ይጨነቃል። እንዲህ ሲኖር መተጋገዝ አለባችሁ ልጄ። በጣም ይቅርታ እትዬ፣ እርሶ እዚህ ውስጥ ማስገባት አልነበረብኝም። ደግሞ እኛ እንፈታው ነበረ። ይሄ ያክል ከባድ አልነበረም። አንቺ ቀላል አደረግሽው እንጂ ዴቭ በጣም ተጨንቀዋል። እኔ ደግሞ እናትሽ ነኝ። እንደ እናትም የልጄ ነገር ያሳስበኛል። ልጄ ስለሆንሽ ነው በመሃላችሁ ገብቼ መጥቼ ማናገርሽ። አመሰግናለሁ እትዬ። መቼ ለሊ ይሄ ነገር አልሰማሽም እንጂ ምንም ዝም አትይም ነበረ። አው አላቅም ነበረ እትዬ። አዳይ ልክ አላደረግሽም። ቆይ ለምን በዚህ ልክ ዋጋ ትከፍያለሽ? ጓደኛዬ እኮ ነሽ። ላንቺስ ምንስ ቢሆን አይ አዳይ ምን እንደዚህ ማድረግ አልነበረብሽም። አንቺ እኔ እንደማስብልሽ በላይ ከዚህ በላይ እንደማስብልሽ አታውቂም። ለእኔ ብለሽ ከዚህ በላይ ምንም ታጭ አልፈልግም። አውቃለሁ። በጣም ይቅርታ። በሉ ተነጋገሩ። አዳይ የዴቭ ነገር አደራ፣ የተነጋገርነው ነገር አስተካኪ እሺ እትዬ። ለልዬ ትንሽ ነገር አምጥቼልሻለሁኝ፣ እሷን ጉረሺ። አመሰግናለሁ እትዬ። ችግር የለውም፣ እግዚአብሔር ጨርሶ ይማረሽ ያለችም የፍቅር እናትም ከለሊ ጋር ትሰናበታለች። አዳይና ለሊ ቁጭ ብሎ ለምን እንደዚህ አይነት አደርገሻል አዳይ ትላለች። ቅምጥል እኔ የምላችሁ እኔ የሆነ ቦታ ደርሼ ልምጣ። ወዴት ነው? የተቆጣው እኮ ነው ቅምጥል፣ የጠየቆሽ ነው፣ የተቆጣው አይደለም ጓደኛዬ ጋር። አረ የትኛው ጓደኛሽ ባክሽ? ባርች ደግሞ ቅምጥል ምንም ነገር አታሰቢም። ባለፈ ከኪንጎ ጋር ያደረግሽው ነገር የረሳሁት እንዳይመስልሽ። ምን አደረግን? ከዚህ በላይ ምን ልታደርጊ ፈለግሽ? ምንድነው እሱ ብላ እንግዲህ እናትየው ስትጠይቅ፣ አረ ወንድሜ ፍትሃ ምን ሆነሃል? መናገር ከፈለክ ለምን ግልጹ አትናገርም? አሁን ከኛ ጋር አርፈሽ ቤት ገባይለሽ፣ ዝም ብለሽ አትለፍልፊ። አረ ማዘርዋ አንድ ነገር በዩ። ቅምጥል ሂጂ በቃ። አመሰግናለሁ ማሚ እያለች ቅምጥልም እየሳቀች ሄዳለች። ባቡርም እስኪ ግርሻንሹ እያላትም ነበረ፣ ነገር ግን አልሰማችውም። እሷም ሄደች፣ ወደ መንገዷን ቀጠለች። ቆየት እንደምትሄድ ገብቶሻል? ትልቅ ልጅ እኮ ናት እንዴ! እንደ ህፃን ነይ ግቢ ነይ ውጪ እንላታለን እንዴ? በረከቴ እንደዚህ የምትሮጠው ኪንጎ ጋር ትሄዳ ጓደኛዋ አይደል እንዴ? ሁለታችንም እናውቃለን። ምን አሳሰበ አንተ? ማዘሯ
ልጁ ለሷ አይሆናትም። ለምን እንደዛ አልክ ልጄ? ሁኔታዋ አይቼ ነው። ኪንጎ ገና ምንም አልበሰለም። የሷ የሚያስፈልግ ጠንካራ ልጅ ነው። ኪንጎ ለራሱ ህይወት መምራት ያልቻለ ሰው ነው። ተው በረከቴ፣ በሰው ፍቅር ጣልቃ አትግባ። አውቃለሁ ወንድሟ ነው። የሷ ተቆርቆረህ ይሆናል። የነገሩ ታዩ። በእኔ በራሴ መንገድ አወራለሁ። አንተ ለእህትም ይሆን ብቻ ለማድረግ ኪንጎን ማገዝ ይኖርብሃል። እንደዛ ሳታወራ አይሆናትም ብሎ መደምደም ችግር ያመጣል። ቅምጥል የሚያስከፋን ነገር እንዳታደርግ አታስቢ እናቴ እያለ ባቡሬም የእናቷ ግንባር ስምና ወሷ ወደ ሄዳል። ምን ነው ቤት አትገባም? አንቺ ሂጂ እኔ እመጣለሁ እያለ እሷም ወደ ቤት ገባች። ባቡሬም እንግዲህ ወደ ኪንጎ ጋር ያመራል። ዶክተሩን አደይን ስለሚወዳትና ስለሚያፈቅራት በሀሳብ ጭልጥ እያለ ይገኛል ማለት ነው። አይ አደይ ሁሉም ነገሬን ወሰድሽብኝ እያለ እንግዲህ አደይ ዶክተር አይዞሽ አትደንግጪ። ምን ነው ዶክተር ችግር አለ እንዴ? አይ ምንም ነገር የለም አደይ፣ በዚህ በኩል ሳልፍ ቁጭ ብለሽ ሳይሽ ነው። ለሊ ደህና አይደለችም? ለሊ ደህና ናት። እዚህ ራሴ ማዳመጥና ለራሴ መሆን ስለፈለክ ነው። ምረዳሽ ነገር አለ? ለሊ ከረዳህ ይበቃኛል። እኔ ምንም ነገር አልፈልግም። እቺ የመሰለ ጓደኛ እያለች ለብቻሽ መጨነቅ ልክ አይመስለኝም። አው ልክ ነህ፣ ግን ደግሞ ለሊ ለራሷ ታማለች። ሌላ ጭንቀት ሆንባት አልፈለኩም። እንደዛ ከሆነ አጠገቤ ቁጭሽ ልበልና የለሊ ቦታ እኔ ልተካ እያለ እንግዲህ ዶክተሩን አደይ ሳይወዳት አይቀርም። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር